ሞክራችኋለን እንፈተናችኋለን በሁለቱም ማለት ወኢለይና ትርጃዑን ከሞት በኋላም ወደኛ ትመለሳላችሁ ከሞት ግን ማምለጥ አይቻልም ሁሉም ሰው ምንድነው የሚሞት ነው በሌላም ቦታ እንደዚሁ ሱረቱል አንከቡት ምዕራፍ 29 አንቀጽ 56 ላይ ያ ዒባዲየ الذين آمنوا እናንተ በኔ ጌትነት ያመናችሁ ባሮቼ ሆይ ኢነ አርዲ ዋሲዓ የኔ ምድሬ ሰፊ ነችና ኢያየ ፈዕቡዱን የትም ብትሰደዱ እኔን ብቻ ተገዙዋል በመኖሪያ ሀገራችሁ ብቻ ሳይሆን በስደት ዓለም ላይም እያላችሁ እስር ቤትም ሆናችሁ በረሃ ላይም ተጣላችሁ የትም ቦታ ብትሰደዱ ምድሬ ሰፊ ነችና በተሰደዳችሁበት ስፍራ ሆናችሁ እኔን ተገዙኝ የትም ስፍራ ብንሆን አላህን ከመገዛት ልንቦዝን አይገባም ከዛ በኋላ ምን አለ ቀጠለና ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ነች ثم إلينا ترجعون ከዛም ወደ እኔ ነው የምትመለሱት ይላል ሁላችንም ሟች እንደሆንን እናምናለን ለመላእክቶችም እንኳን ሞት አይቀርም ነው ወኑፊኸ ፊሱር የመጀመሪያው መነፋት በጥሩምባው በተነፋ ጊዜ ፈሳኢቀ መን ፊሰማዋት ወመን ፊልአርድ በሰማይ ውስጥ ያሉ መላእክቶች በምድር ላይ ያሉ ሰዎችና አጋንንቶች ሁሉም በጩኸት ወደቁ ሞቱ ነው በሰማይ መላእክት ይኖራሉና ማለት ነው ስለዚህ የማይሞተው ማን ነው የሞት ፈጣሪ የሆነው አላህ ብቻ ሱረቱ አልፉርቃን ላይ እንደተናገረው ወተወከለ ዐለል ሐይ الذي لا يموت በዛ በማይሞተው ሕያው አምላክ አላህ ላይ ተመካን እሱ አይሞትም የሞት ፈጣሪ ነው ከሱ ውጭ ያለው በጠቅላላ ግን ሟች ነው ብለን እናምናለን ሞትን በተመለከተ ይሄ ሁለተኛ ነጥብ አንድ ከሞት መሸሽ ማምለጥ አይቻልም ይለውን አይተናል እቱንም ያህል ጥንቃቄ ብናደርግ ሁለት ነፍስ ሁሉ ሞትን ቀማሽ ነች ብለን እናምናለን ከአላህ ውጭ ያለው በጠቅላላ የሞትን ጥናት መቅመሱ አይቀርም ሶስተኛው ነጥብ ደግሞ የምናየው ከሞት በፊት ተውበት ማድረግ እንዳለብን ሁላችንም በተውበት ወደ አላህ እንመለስ ጣረሞት ውስጥ ከገባን በኋላ ከዱንያ ተሰናብተን እንደምንሞት ካረጋገጠን በኋላ ግን ተውበት ብናደርግ ተቀባይነት የለውም አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 17 እስከ 18 ባለው ላይ ጌታችን እንዲህ ይናገራል ኢነመ ተውባ አላህ ተውበትን መቀበል የሚገባው ኢነመ ተውበቱ ዐለላህ በአላህ ላይ ተውበትን መቀበል ተገቢ የሆነው ለነማን ነው للذين يعملون السوء بجهالة ለነዚያ ባለማወቅ ኃጢያትን ለሚሰሩ ሰዎችና ثم يتوبون من قريب ከዛም ወዲያውኑ በቅርቡ የሚመለሱ ነው እንስተዋል ሸይጣን አሳስቷቸው ነፍስያ ገፋፍቷቸው በጀህልና ሰበብ ኃጢያት ላይ ከወደቁ በኋላ በዛው የሚዘወትሩ ሳይሆን ወዲያውኑ ከኃጢያታቸው ተመልሰው ተውበት አድርገው በቅርቡ ወደ አላህ የሚመለሱ ለሆኑ ሰዎች አላህ ተውበትን ይቀበላል فاولئك يتوب الله عليه እንደዚህ አይነት ተመላሾችን አላህ ጸጸታቸውን ይቀበላል وكان الله عليما حكيما አላህ የባሮቹን ውስጥ ጉዳይ አዋቂና በስራው ፍጹም ጥበበኛ የሆነ ነውና ከዛም ይቀጥልና 18ኛው አየት ላይ وليست التوبة للذين يعملون السيئات ለነዚያ ኃጢያትን ለሚሰሩ ሰዎች ግን ተውበት ተቀባይነት የለውም ይላል ለነዚያ ኃጢያትን ለሚሰሩ ከዛም حتى اذا حضر احدهم الموت ከነሱ አንዳቸው ሞት በቀረበባቸው ጊዜ ጣረ ሞት ላይ ሲገቡ قال اني تبت الان አሁን ተውብቻለሁ ለሚሉ ሰዎች ተውበት ተቀባይነት የለውም ጣረ ሞት ውስጥ ከተገባ በኋላ ተውበት ተቀባይነት አይኖርም ወለልذين يموتون وهم كفار ወይ በዛው በክህደታቸው ከሃዲ ሆነው የሚሞቱ ለሆኑ ሰዎች ተውበታቸው ተቀባይነት የለውም ኡላኢከ አዕተድና ለሁም عذابا أليما ለእንደዚህ አይነት ከሃዲያን አሳማሚ የሆነ ቅጣትን አዘጋጅተንላቸዋል ይላል ስለዚህ ሁላችንም ጣረሞት ውስጥ ከመግባታችን በፊት ከልባችን ተውበት አድርገን መመለስ አለብን አላህ ኃጢያትን ሁሉ የሚምር ጌታ ነውና ሱረቱ ዙመር 53 ላይ እንደተናገረው ቁል ያ ዒባዲየ الذين اسرفوا على انفسهم لا تقنطوا من رحمة الله በነፍሶቻችሁ ላይ ወሰን ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋን አትቁረጡ አላህ ኃጢያትን በጠቅላላ ይምራልና ነው ان الله يغفر الذنوب جميعا ወንጀልን ሁሉ ይምራል انه هو الغفور الرحيم ለባሮቹ መሐሪ አዛኝ የሆነ ጌታ ነውና وانيبوا الى ربكم ወደ ጌታችሁም ተጸጸታችሁ ተመለሱ واسلموا له ለርሱም እጅ ስጡት من قبل ان ياتيكم العذاب
ቅጣቱ ወደ እናንተ ከመምጣቱና ثم لا تنصرون ከዛም የማትረዱ ከመሆናችሁ በፊት ሁላችሁም ተውበት አድርጋችሁ ተመለሱ። ጣረሙት ከገባን ግን አይሆንምና ማለት ነው። አንድ ሰው አጀሉ ከደረሰ ወደ ዱንያ መልሱኝ ቢል አይሆንም። ከመሞት ውጭ አማራጭ የለውም። ሌላው አራተኛው ነጥብ ሞትን በተመለከተ ልናውቅ የሚገባ አላሁ የተወፈለ አንፉሰ ሒነ መውቲሃ አንዲት ነፍስ በምትሞትበት ሰዓት የሚገድላት ጌታ አላህ መሆኑን ማወቅ መቻል አለ። እዚህ ጋር በደንብ አጥንት ያው ከዚህ በፊትም አንዳንድ ሙስሊም ያልሆኑ ሰዎች እንዲህ አይነት ጥያቄ ስለሚያነሱ ያው የሚያደርገው አምላካችን አላህ እንደሆነ ሁላ የሚገድለውም አላህ ነው ብለን ነው የምናምነው። አላህ ዩህይ ወዩሚት ሕያውም ያደርጋል ይገድልማል ነው። አላህ ይገድላል ሲባል ጥሩ ስሜት የማይሰማቸው ስላሉ የሚገድለውማ ሰይጣን ነው ይላሉ። በፍጹም ማን አቅም ሰጥ አላህ በህይወት መኖሯን የፈቀደላትን ነፍስ አላህ እንድትኖር የፈቀደላትን ነፍስ የትኛው አካል ነው መጥቶ ሊገድል የሚችለው? ይሄማ እንደዚህ ማድረግ ከተቻለ ሰይጣን ከአላህ የበለጠ አምላክ የመሆን አቅም አገኘ ማለት ነው። ምክንያቱም አላህ ይገነባል፣ ሰይጣን ከኋላ ይመጣና ምን ያደርጋል ማለት ነው? ያፈርሳል እንደማለት። ያ ደግሞ ሊሆን አይችልም። አላህ አንዲትን ነፍስ ራሱ ፈቅዶና ፈልጎ እንደሚያኖራት ሁላ የሚገድልም እሱ ነው። መግደል እንደ ወንጀል የሚታየው ለመኽሉቁ ነው ለኛ ሲሆን ለአላህ ግን የጌትነት ባህሪው መገለጫ ዩህይ ወዩሚት ሕያው ያደርጋልም ይገድልማል። ማንኛይቷም ነፍስ አላህ ሳይፈቅድ እንዳልተፈጠረች ሕያው እንዳልሆነች ሁላ ማንኛይቷም ነፍስ ያለ አላህ ፍርድ አትሞት። አላህ መሞቷን ያልጻፈላት ሞትን ያልወሰነባትን ነፍስ ማንም ሊገላት አይችልም። የመላእክት ሰራዊት መሰበሰብ ከአጋንንቱም ከሰውም ኃይል ቢያዋጡ ይሄ ሰው መኖር የለበትም ዛሬ መሞት አለበት ቢሉ አላህ ካልወሰነና ካልፈቀደ በፍጹም ሊሞት ሞትን የሚወስን አላህ ነው። ስለዚህ ይገድላል እንድንሞት ያደርጋል ብለን ምናምነውም በአላህ ብቻ። ቁርአን ሱረቱ ዙመር 42 ላይ አላሁ የተወፈለ አንፉሰ ሒነ መውቲሃ አንዲት ነፍስ አጀሏ በሚደርስበት ሰዓት የሚገድላት ሩሃን የሚያወጣው አላህ ነው። ከአላህ ውጭ ሊገድል የሚችል ማንም የለም። ወማ ካነ ሊነፍሲን አን ተሙተ ኢላ ቢኢዝኒላህ ማንኛይቷም ነፍስ በአላህ ፍርድና ውሳኔ ቢሆን እንጂ ልትሞት አይገባትም ይላል ሱረቱ አሊ ኢምራን ቁጥር 145 ላይ። አላህ ፈርዶና ወስኖ ካልሆነ በቀር አትሞትም። ነቢያችን ሰለላሁ ዐለይሂ ወሰለም መላኢካው ጅብሪል መጥቶ ዐለይሂ ሰላም ምንድነው ያሉት? ኢነ ሩሐል ቁዱስ ነፈሰ ፊሩዒ ቅዱስ መንፈስ ጅብሪል ዐለይሂ ሰላም እፍ አለብኝ በልቦና ያሳወቀኝ ምን ብሎ አነሁ ለን ተሙተ ነፍሱን ሐታ ተስተክሚለ ሪዝቀሃ ወአጀለሃ ማንኛይቷም ነፍስ በዚህ ምድር ላይ የተጻፈላትን እድሜዋንና ሲሳይዋን ሳታጠናቅቅ በፍጹም አትሞትም ተባለ። አላህ ለኛ ብሎ ወስኖ ያስቀመጠውን ሲሳይ ማንም ሊበላው ሊወስደው አይችልም። ያንተ እድሜ ነው ብሎ እንደዚሁ ደግሞ ወስኖ የጻፈውን እድሜ ማንም ሊያጎድለው አይችልም። ከፈለገ አላህ ራሱ ነው የሚያጎድለው። በእምነታችንና በመልካም ስራችን ሰበብ ካዘነልን ራሱ እድሜያችንን ሊጨምር ይችላል። ካልሆነም በወንጀላችን ሰበብ እድሜያችንን ሊቆርጠው ሊያጎድለው ይችላል። ያለሱ ውሳኔ ግን በእኛ ህይወት ላይ ስልጣንና ሹመትን አግኝቶ አላህ መኖሩን እየፈለገው ያንን ነፍስ ሌላው አካል አምጥቶ ሊገድለን አይችልም። ይሄማ የአላህ ንግስና ትርጉም አጣ ማለት ነው። በቃ ሰውን ከፈጠረ በኋላ ጌታ አላህ ከዳር ሆኖ ተመልካቹ ነው ማለት ነው። ስለዚህ የፈለገ እየመጣ አንተ እንድትሞት ያደርጋል፣ ሌላውን እንዲኖር ያደርገዋል። አላህ ተመልካች ብቻ ሊሆን ነው? ላ የዓለሙ ንጉስ ነው የምንለው እኮ ዓለምን ስለሚመራ። ስለዚህ በሞት ላይም ስልጣን ያለው አላህ ብቻ ነው። ሕያው የሚያደርገው እሱ ብቻ እንደሆነ ሁላ የሚገድለው አላህ ብቻ ነው። ይሄ የጌትነት ስልጣኑ ሰበብን ሰው ገደለው፣ መኪና ገጭቶት ሞተ፣ በእሳት ተቃጥሎ ህይወቱ አለፈ፣ ባህር ውስጥ ሰመጠና ህይወቱ አለፈች የምንላቸው ሰበቦች ናቸው። በራሳቸው ውጤት አይደለም። አላህ ላትርፈው ቢል ከፈለገ ከሰመጠበት፣ ከእሳት አደጋው ከተገጨበት፣ እንዲሁም ከሰዎች መሳሪያ ሊያድነው አይችልም። ከፈለገ አላህ ይችላል። ግን በዛ ነገር መሞቱን አላህ ስለወሰነ ነው። ኢብራሂም አለይሂ ሰላም እሳት ላይ ተወርውሯል። ግን እሳት አላቃጠለውም፣ አልገደለውም። አላህ ዳን ካለው ከእሳቷ ላይ የማቃጠልን ባህሪ ከላይዋ ላይ ካነሳባት ምንም ልታደርግ አትችልም። ስለዚህ ዛሬ አላህን
እኛን መጠበቅ እስከፈለገ ድረስ የሚጠብቀን እሱ ነው። ከአላህ ጥበቃ አውጥቶ ከሱ ጥበቃ ከእጁ ፈልቆ አውጥቶ ሞትን ማንም ሊወስንብን አይችልም። ይሄ የጌታችን ብቸኛ ስልጣኑ ነው የምንለው። አለበዛ አላህ አንተን መኖርህን ይፈልግ ነበር። እስከ 60 እስከ 70 ዓመት ነበር እንድትኖር አላህ የፈቀደልህ። ከኋላ አንድ ሽፍታ ወሰን ኃላፊ መጣና በአጭሩ በ30 በ40 አስቀረ፣ ገደለህ። ባይገለህ ኖሮ እኮ እስከ 70 ትኖር ነበር። አሃ አላህ 70 ብሎ ጽፎልኝ ነበር። ይሄ መጣና ከኋላ 40 ብሎ አስቀረኝ። አላህ ለኔ የጻፈውን 30 ዓመት ሽፍታው መጣና ወሰደበት ማለት ነው ከአላህ ላይ። እንደ ሐቂቃውማ ከሆነ ማምለክ የነበረብኝ ሽፍታውን ነው አላህን ሳይሆን። ምክንያቱም ከአላህ በልጦ እድሜን አሳጥረዋ። ማረኝ እኮ ብለው ሽፍታው ቢመረኝ ደግሞ እስከ 70 ልኖር ነበር ማለት ነው። ምን አይነት አስተሳሰብ! ይሄ የተሳሳተ ግንዛቤ ነው። ውሳኔ የአላህ ነው። ከታች የምናያቸው ሰበብ ናቸው። ሰበቦቹ ስራ ይሁኑ ይስሩ ወይም አይስሩ አላህ ብቻ ነው የሚወስን። ስለዚህ ሞትና ህይወት በእጁ የሆነው ጌታ አላህ ብቻ ነው ብለን እናምናለን። ስለ ሞት ያለን አቋም ይሄ ነው። ሞት ደግሞ ሌላው በአምስተኛ መረዳት ያለብን ነገር ድሮውኑ የተጻፈና የተወሰነ መሆኑ። ሞት ድሮም ተወስኗል ብለን እናምናለን። ገና እንደ አዲስ የሚጻፍ እንደ ሁኔታው ታይቶ የሚወሰን ሳይሆን ጥንቱኑ አላህ ሞትን ወስኗል ነው። ከነዚህ መካከል ሱረቱል ዋቂዓ ቁጥር 60 አንዱ ነው። ጌታችን አላህ ምን ይላል በሱረቱል ዋቂዓ ቁጥር 60 ላይ ነህኑ ቀደርና በይነኩሙል መውት ይላል። በእናንተ መሃል ሞትን ወስኖታል። መቼ እንደምንሞት ድሮውኑ ተጽፏል። ወማ ነህኑ ቢመስቡቂና ከሞታችሁበት ዓለም ከመቃብር ዓለም ደግሞ እናንተን